ከባዱን ጥያቄ ልጠይቃችሁ። ነገ ሎተሪ ቆርጣችሁ ሚሊዮን ብሮች ብታሸንፉ ስራ መስራት ታቆማላችሁ? ጊዜ ወሰዱና አስቡበት። በጥድፊያ የሚመለስ መልስ አይደለምና። ቤት መኪና ይኖረናል፣ የቀለብ ጉዳይ አሳስበንም፣ ያሻን የፈለግነውን ነገር ማድረግ እንችላለን። ገንዘብ ቅዱስም መርገምትም አይደለም። የሆነ ጊዜ ላይ ግን ማገልገሉን ያቆማል። ከልክ ያለፈ ገንዘብ ሲኖርም ማገልገሉንና የቅንጦት ዓለም መሸመቱን ይተውና ፓወር ይሆናል። የምንፈልገውን ለመሆን የበታቾቻችን ላይ ለመፍረድና የጠላነውን ለማስወገድ የምንሻበት እኩይ ማንነት ያመጣብናል። ታዲያ ለመኖር ምን ያህል ገንዘብ ያስፈልገናል? 100 ሺህ፣ 100 ሚሊዮን፣ ቢሊዮን? ሰው ገንዘብን እያሰበ ነው የሚጠቀው። ትጋቱ ያስበውን ሲያመጣለት ደግሞ መትጋቱን መድከሙን ያቆማል። ወይስ በቃኝ ይላል? የትኛው ይመስላችኋል? ገንዘብ መርከምትም በረከትም አይደለም ብያችኋለሁ፣ አስተሳሰባችን እንጂ። ገንዘብ ያላቸው ሰዎች ጊዜን ይገዙበታል። የገንዘብ ዋነኛው ጥቅሙ ይሄ ነው። ቀበሌ ሄደን ለስኳርና ዘይት አንሰለፍ። ያሰብንበት ለመድረስ የታክሲ ሰርፍ ላይ ሰዓታትን አናባክን። ባልጠብቀን የምንበላውን ዶሮና በግ በየቀኑ መመገብ እንችላለን። እቁብ ገብተን ለወራት ያጠራቀምነውን ብር ሲደርሰን የምንገዛውን ነገር በፈለግነው ጊዜ መሸመት እንችላለን። ገንዘብ ጊዜን ስለሚገዛ። ጊዜ ብዙ ኖሮን ገንዘቡ ሲጠፋስ? በጊዜያችን ገንዘብ መግዛት እንችላለን ወይስ አናውቅበት? ብዙ ሰው ጊዜ እጁ ላይ አለው፣ በጣም ብዙ። አጠቃቀሙን አያውቅበትም እንጂ። ስራ ስንፈታ የሚኖርን ጊዜ ወደ ገንዘብ መቀየር አንችልም። ብዙዎቻችን ህልማችንን ከገንዘብ ጋር አዛምደነው አዙሪት ውስጥ ነው። ጊዜ በዝቶብን ቁጭ ስንል ማሰብ ማሰላሰል አይሆንም። ኢንተርኔት ላይ ስንንከባለል ሰዎች በገንዘባቸው ለመግዛት የሚጥሩትን ጊዜ እናባክነዋል። ገንዘብን አንገዛበት። ገንዘብ ወረቀት ብቻ ደግሞ አይደለም። ብዙዎች በገንዘባቸው የሚገዙትን ጊዜ በነፃ ስናገኙ ዋጋ ይጠፋብናል። ለምን? መልሱን ለእናንተ። በከንቱ በሚባክነው ጊዜያችሁ ይሄንን አስቡ።